ሰላም ጤና ይስጥልን። የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው ስለ 10ቱ የጤና ትእዛዛት ይሆናል ማለት ነው። በምድር ላይ ያለ የሰው ዘር በሙላ ያለምንም ማቅማማት እነዚህን 10 ትእዛዛት በምክንያታዊነት ተደግፎ መተግበር ይኖርበታል። ለምንድነው እነዚህን 10 የጤና ትእዛዛት የሚተገብረው? አጠቃላይ ፈንዳመንታል የሆነ ዌልቢንግነስን ኢንሹርድ ለማድረግ ማለት ነው። ስለዚህ እንግዲህ አካላዊ ዌልቢንግነስ ሊሆን ይችላል፣ ወይም ደግሞ ፊዚካል ዌልቢንግነስ ሊሆን ይችላል፣ ስፒሪቹዋል ዌልቢንግነስ ሊሆን ይችላል፣ ሶሻል ዌልቢንግነስ ሊሆን ይችላል፣ ሳይኮሎጂካል ዌልቢንግነስ ሊሆን ይችላል፣ ኢኮኖሚካል ዌልቢንግነስ ሊሆን ይችላል። አጠቃላይ እነዚህን የሰውን ልጆች ደስታ የሚያበለጽጉ ስቃይን የሚቀንሱ የጤና ትእዛዛት ስለሆኑ በአግባቡ መተግበር ያስፈልጋል ማለት ነው። ይህን ቪዲዮ ስትጀምሩ ላይክ ብላችሁ እንዲጀምሩ ጠይቃችኋለሁ። ከወደዳችሁት ደግሞ ባላችሁ ሶሻል ሚዲያ ኔትወርክ ሼር እንድታደርጉት በአግባቡ ጠይቃችኋለሁ ማለት ነው። ከ10ቱ የጤና ትእዛዛት የመጀመሪያው ኢነርጂ ሆሞስታሲስ የሚባለው ነው። ኢነርጂ ሆሞስታሲስ ማለት ወደ ሰውነታችን የሚገባው የኢነርጂ መጠን እና ከሰውነታችን ያን ኢነርጂ ተጠቅመን የምናስወጣውን የኃይል መጠን ማመጣጠን ማለት ነው። ምንም አይነት ምግብ ተመገቡ፣ ካርቦሃይድሬት ሊሆን ይችላል፣ ፕሮቲን ሊሆን ይችላል፣ ሊፒድ ሊሆን ይችላል፣ እንዲሁም በሌሎች በቫይታሚን ኤንድ ሚነራልስ የበለጸገ ምግብ ተመገቡ። ሰውነታችን በቀን ውስጥ የሚያስፈልገውን የኢነርጂ መጠን ከተጠቀመ በኋላ የሚተርፈውን የኢነርጂ መጠን ሰውነታችን ላይ ያስቀምጣል፣ በሪዘርቭ መልክ ማለት ነው። የሚያስቀምጠው ግን in the form of fat ነው ማለት ነው። በጮማ መልክ ሊያስቀምጥ ይችላል። ስለዚህ ይህ ከልክ ያለፈ የጮማ ክምችት ውፍረት ወይም ደግሞ ኦቤሲቲ ብለን እንጠራዋለን ማለት ነው። ስለዚህ እንደ አጠቃላይ ውፍረት ማለት የጮማ ድሪቶ ማለት ነው። ሌላ ምንም ትርጉም የለውም። ይህን የጮማ ድሪቶ ለማስወገድ ወደ ሰውነታችን የሚገባውን የኢነርጂ መጠንና የሚወጣውን የኢነርጂ መጠን ማመጣጠን ያስፈልጋል። ያ ማለት ምንድነው? ወፍራም የሆኑ ሰዎች ወይም ደግሞ የመወፈር እድል ያላቸው ሰዎች የሚመገቡትን በመቀነስ የተከማቸውን ጮማ ሊያቀልጥ በሚችል ፊዚካል አክቲቪቲ ኢንጌጅድ በማድረግ ሁለቱንም ወደ ሰውነታቸውን የሚመገቡትን ምግብ በመቀነስና ሰውነታቸው ያለውን አባንዳንት የሆነ ኤነርጂ እንዲቀልጥ ፊዚካል አክቲቪቲዎችን በመስራት በሁለቱ ሜካኒዝም ውፍረትን መቀነስ ይቻላል ማለት ነው። በዓለም ላይ ካሉ ሪስክ ፋክተሮች በሕክምና አይደንቲፋይ ከተደረጉ ሪስክ ፋክተሮች ውስጥ የውፍረትን ያክል ተላላፊ ላልሆኑ በሽታዎች የሚያጋልጥ ምንም አይነት አጋላጭ ሪስክ ፋክተር ሶፋር አይደንቲፋይድ አልሆነ። ያ ማለት ወፍራም የሆኑ ሰዎች በተለየ መንገድ ለስኳር ህመም ይጋለጣሉ፣ ለልብ ህመምና ለደም ስሮች ህመም ይጋለጣሉ፣ ለካንሰር ይጋለጣሉ፣ ለአቴሮስክለሮሲስ ወይም ደግሞ የደም ስር ላይ የሚከማች ጮማ፣ ለስትሮክ። ካሎሪ ሪስትሪክሽን ማለት ከምትመገቡት ምግብ ከ20 እስከ 40% መጠኑ መቀነስ ማለት ነው። ያ ማለት ቁርስ ትበላላችሁ፣ ምሳ ትበላላችሁ፣ እራታችሁን ትበላላችሁ። ነገር ግን ከዚህ በፊት ስትመገቡ ከነበረው መጠን ከ20 እስከ 40% በሚደርስ መጠን መቀነስ ማለት ነው። ይህ እንግዲህ ካሎሪ ሪስትሪክሽን ራሱን ችሎ ቪዲዮ ሊሰራለት የሚገባ በጣም ሰፊ ኮንሰፕት ነው። ፕራክቲስ ለማድረግም በጣም አስቸጋሪ ነው ወደ ተግባር ለመለወጥ። ግን እንደ አጠቃላይ የምንመገበውን ምግብ መጠኑን መቀነስ ያስፈልጋል ማለት ነው። በሁለተኛ ደረጃ ኢንተርሚተንት ፋስቲንግ የሚባለው ነው፣ እያዛለሉ መጾም ማለት ነው። ስለዚህ ያ ማለት ከ8 እስከ 16 ሰዓት እየጾሙ ከዛ በኋላ ምግብ መመገብ ማለት ነው። እዚህ ጋር ቁርስ፣ ምሳ፣ እራት የሚባል ነገር አይኖርም። ሰዓት ጠብቃችሁ ሳይሆን የምትመገቡት እየጾማችሁ ሲርባችሁ ወይም ደግሞ ሰውነታችሁ ምግብ ሲያስፈልገው ነው የምትመገቡት ማለት ነው። ስለዚህ ሁለቱም ካሎሪ ሪስትሪክሽን የሚሆን ኢንተርሚተንት ፋስቲንግ ወደ ሰውነት የሚገባውን የኤነርጂ መጠን ይቀንሳሉ። ይህ ደግሞ ኤነርጂ ሆሞስታሲስን የተስተካከለ የኃይል አቅርቦትን ኢንሹርድ ያደርጋል ማለት ነው። የቁመታችሁንና የክብደታችሁን ምጣኔ እየሰራችሁ መከታተል ትችላላችሁ ማለት ነው።
ጤነኛ የቁመትና የክብደት ምጣኔ ከ18.5 ኪሎ ግራም ፐር ሜትር ስኩዌር እስከ 24.9 ኪሎ ግራም ፐር ሜትር ስኩዌር የሚሆን ነው ማለት ነው። ይህ እንዴት ነው የምታሰሉት? ክብደት ሲካፈል ለቁመታችሁ ስኩዌር አድርጋችሁ የምታገኙት ሪዛልት ከ18.5 እስከ 24.9 ኪሎ ግራም ፐር ሜትር ስኩዌር መሆን መቻል አለበት ማለት። ስለዚህ ቁመታችሁ በሴንቲሜትር ነው የሚሆነው፣ ወደ ሜትር ትቀይሩታላችሁ። ከዛ ክብደት ሲካፈል ለቀየራችሁት የክብደታችሁ በሜትር ለምሳሌ 1.7 1 ሜትር ከ70 የሆነ ሰው 72 ኪሎ ቢኖረው 72 ኪሎ ሲባዛ በ1.72 ስኩዌር አድርጋችሁ የምታገኙት ቦዲ ማስ ኢንዴክስ ይባላል ማለት ነው። ይሄን ትከታተላላችሁ። ሌላው ኢንተርሚተንት ፋስቲንግ እንግዲህ እኛ ስትራይክ ላይ ነው ያለነውና የጤና ባለሙያው እንግዲህ እንደሌላው ሲቪል ሰርቫንት ብዙ ፊዚካሊ አክቲቭ ያልሆነ ሲቪል ሰርቫንት ነው ማለት ነው። እና ግን አብዛኛው የጤና ባለሙያ ወፍራም አታገኙም። ምንድነው የሚከፈለው ደሞዝ በቂ ስላልሆነ 5-11ን ይጠቀማል ማለት ነው። ባይ ዲፎልት ኢንተርሚተንት ፋስቲንግን ፕራክቲስ ያደርጋል ማለት ነው። ቁርስና ምሳውን 5 ሰዓት ላይ ይበላል፣ ራቱን ደግሞ 11 ሰዓት ላይ ይበላል ማለት ነው። ስለዚህ ይህ ኢንተርሚተንት ፋስቲንግ ይባላል። ህዝቡ ብዙ እንግልት ያለው ኑሮ እየኖረ አይደለም። አሁን ይሄ ስልጣኔ ያመጣው የሰዎችን ኮምፎርት ኢንሹርድ የሚያደርግ የስልጣኔ ትሩፋት ነው። ለምሳሌ ሲቪል ሰርቫንቱን እንይ እስኪ እንደው በአቅራቢያ ልንረዳ የምንችለው ጠዋት ቁርሱን ይበላል፣ በእግሩ አይጓዝም፣ ታክሲ ይጠቀማል፣ ኦፊስ ይገባል። ኦፊስ ላይ ገብቶ ካለው የሰውነት ክፍል በጣም አክቲቭ ሆኖ ኤንጌጅድ የሚያደርገው የሰውነት ክፍሉ አእምሮ ብቻ ነው። ከዛ ውጭ ያለው የሰውነት ክፍሉ ብዙ ፊዚካሊ አክቲቭ አይደለም፣ ብዙ አካላዊ እንቅስቃሴ የለውም። ስለዚህ እዛ ቁጭ ብሎ ዋለ፣ ስራውን ሲከውን ዋለ። የኮምፒውተር ስራ ነው፣ ሶፍት ስኪሎች ናቸው። ያን ሲሰራ ዋለ። ምሳ ሰዓት ወደ ቤት ይሄዳል፣ ታክሲ ተጠቅሞ ምሳውን ይበላል። ምሳ በልቶ ወደ ቢሮ ሲመለስ ታክሲ ይጠቀማል። ፊዚካሊ ኢንጌጅድ አላረገም። አሁንም ቁጭ ብሎ አእምሮ ብቻ ነው አክቲቭ ሆኖ ሲሰራ ይውላል። ተመልሶ ወደ ቤቱ ሲሄድ ታክሲ ተጠቅሞ ሰፈሩ ላይ አልኮል ሲጠጣ ያመሻል። አልኮል ደግሞ አናዘር ፎርም ኦፍ ኢነርጂ ነው። ሌላ ከካርቦሃይድሬት የበለጠ እንደውም ኢነርጂ የምናገኝበት መጠጥ ነው። አልኮል ጠጥቶ አምሽቶ ሄደ ደግሞ ራቱን ይበላል። ይህ እንግዲህ በተአምር ራስ ላይ የታወጀ ሚሳኤል ነው። ይህ አይነት አመጋገብ፣ ይህን አይነት ሩቲን ያለው ሰው ራስ ላይ የሚተኮስ ቦምባርድመንት ነው። እኔ እንደውም አንዳንዴ ይሄን አመጋገባችንና ትሬንዳችን ስመለከት በቃ ውስጣችን እንደ ጋዛ የሚፈራርስ ነው የሚመስለኝ። ምክንያቱም የምናስገባው ኢነርጂ አባንደንት ነው፣ የምናስወጣው በርን የምናደርገው የምናቃጥለው በጣም ትንሽ ነው። ስለዚህ ምን ይደረጋል? አወር ቦዲ ይቆጥባል አይደል? ያ ቁጠባ ፋት ነው። ድሪቶ ያልኳችሁ ያ ነው ማለት ነው። በሁለተኛ ደረጃ ጭንቀትን ማስወገድ ነው። አቮይድ ስትረስ ነው። ከውፍረት ቀጥሎ በሕክምና ከተለዩ ለተላላፊ ላልሆኑ በሽታዎች ከሚያጋልጡ ሪስክ ፋክተሮች ሁለተኛው ጭንቀት ነው። ምንም አይነት ጭንቀት ሊሆን ይችላል። አካላዊ ጭንቀት ሊሆን ይችላል። ስነ ልቦናዊ ጭንቀት ሊሆን ይችላል። የአጭር ጊዜ ሊሆን ይችላል። የረጅም ጊዜ ሊሆን ይችላል። እንደ አጠቃላይ ጭንቀት ለብዙ በሽታዎች ሲንግል ሞስት ሪስክ ፋክተር ነው ማለት ነው። ለምሳሌ ሰዎች በሚጨነቁበት ጊዜ አእምሯቸው እጢ ደሞች አሉ፣ ፒቱይተሪ የሚባል እጢ አለ፣ ኩላሊታቸው። እነዚህ ከአእምሮ በኩላሊትና በእጢ መካከል ያለው ግንኙነት በጣም የተፋለሰ ይሆናል ማለት ነው። ስለዚህ ለረጅም ጊዜ የሚጨነቁ ሰዎች በደማቸው ውስጥ ኮርቲሶል የሚባለው የጭንቀት ሆርሞን ይጨምራል። ኮርቲሶል የሚባለው የጭንቀት ሆርሞን ደግሞ እጅግ አደገኛ ሆርሞን ነው። በተለይ ለስኳር ያጋልጣል፣ ለደም ግፊት ያጋልጣል፣ ለኩላሊት በሽታ ያጋልጣል። እንዲሁም ብዙ ጊዜ በጭንቀት ጊዜ አክቲቬት የሚደረገው የአእምሮ ክፍላችን አክቲቬት እንዲደረግ ያደርጋል። ያ ደግሞ ኮንሲስተንትሊ ለሰውነት ጤና እጅግ በጣም ጤና አይደለም ማለት ነው። ከዛ ባሻገር የደስታ ሆርሞኖች አይለቀቁም። ለረጅም ጊዜ የሚጨነቁ ሰዎች የደስታ ሆርሞናቸው በጣም እጅግ የቀነሰ ነው። ያ ማለት ሴሮቶኒናቸው በጣም ዝቅተኛ ነው። ዶፓሚን በደማቸው ውስጥ ሲለካ በጣም ዝቅተኛ ነው። ኦክሲቶሲን የሚባለው የደስታ ሆርሞን በደማቸው ውስጥ በጣም ዝቅተኛ ነው ማለት ነው። ስለዚህ ስትረስን ማስወገድ በአንድ ድንጋይ በጣም ብዙ አይነት በሽታዎችን
መከላከል ትችላላችሁ። በተለይ ተላላፊ ያልሆኑ ካንሰር፣ ስኳር፣ የልብና የደም ስር ህመም፣ ስትሮክ የመሳሰሉ በሽታዎችን ሲግኒፊካንትሊ መቀነስ ትችላላችሁ ማለት ነው። በሶስተኛ ደረጃ በቂ እንቅልፍ መተኛት ያስፈልጋል ማለት ነው። እንግዲህ እኔ በጣም ፈጣሪና መስጋይ ሰው ነው ብያችኋለሁ። የማመሰግነው ግን በሃይማኖት በጣም የበለጸኩ ሰው ሆኜ አይደለም። የተማርኩትን ሕክምና ባጤንኩ ቁጥር የሰውን ልጅ ባጤንኩ ቁጥር ወደ አምላክ የቀረብኩ ይመስለኛል። ስለዚህ አምላክን በጣም ከማመሰግነው አንድ የሰው ልጅ ጸጋው እንቅልፍ ነው። ተመልከቱ፣ ቀን ስዝል ውዬ በሚሊዮን የሚቆጠር ወደ አእምሮ የሚገባ ስቲሙለስ በጆሮዬ፣ በዓይኔ፣ በአፍንጫዬ በምነካከው በሁሉም የስሜት ዋሰት አእምሮዬን ሲያጨናንቅ የነበረው ይሄ ቱማታ ወከባ የበዛበት ውሎዬ ማታ ተኝቼ ጠዋት የማገኘው አእምሮ a very fresh mind በፍጹም ማታ ከነበረው የተለየ ስራ ለመስራት ሰዎችን ለማገዝ በጣም ጉጉ የሆነ አእምሮ ይዤ እነሳለሁ። ነገር ግን ማታ ተኝቼ ጠዋት ስነሳ በዛ መካከል ምን እንደተካሄደ ምንም ማውቀው ነገር የለም። ከዚህ የበለጠ ብሌሲንግ በምድር ላይ የለም። ስለዚህ ሰዎች በቀን ቢያንስ ከ6 ሰዓት እስከ 8 ሰዓት በቂ ረፍት ማግኘት መቻል አለባቸው፣ መተኛት መቻል አለባቸው ማለት ነው። ስለዚህ ለምን ይተኛሉ? በምንተኛበት ጊዜ ውስጣዊ ሰውነታችን ይታጠባል። it is interior showering ነው። ገላችሁ ሲቆሽሽ ትታጠባላችሁ አይደል? እንቅልፍ ማለት እንቅልፍ የሚመጣን ውስጣችን ሲቆሽሽ ነው። በዛ ቀን በሁከት ውስጥ ስንውል አእምሯችን ውስጥ ቢውልድ የሚደረጉ ቶክሲክ ፕሮቲኖች አሉ፣ ቆሻሻዎች አሉ፣ ዌስት ፕሮዳክቶች አሉ ፕሮዲስ የሚደረጉ እኛ አክቲቭ ሆነን ፋንክሽን እንድናደርግ የሚያደርጉ ማለት ነው። እነዛ ዌስት ፕሮዳክቶች በሙላ ከሰውነታችን የሚወገዱት በእንቅልፍ ውስጥ ነው። በምንተኛበት ጊዜ ሴሎቻችን እየዳኑ ነው፣ የተጎዱ ሴሎች ይጠገናሉ። በጣም ዘ ሞስት ኢምፖርታንት ዋን የአእምሯችን ጤንነት በጣም ይጠበቃል። የሚተኙ ሰዎች በጣም በደንብ ስትሮንግ የሆነ የትውስታ ኤቢሊቲ ይኖራቸዋል። የማይተኙ ሰዎች በተቃራኒው ደግሞ ብዙ ጊዜ ለአልዛይመር ዲዚዝ ይጋለጣሉ። ያ ማለት የመርሳት በሽታ ይጋለጣሉ፣ ፓርኪንሰን የሚባል ዲዚዝ ይጋለጣሉ፣ ቶሎ ያረጃሉ። ከዛ ባሻገር ተላላፊ ላልሆኑ በሽታዎች ይጋለጣሉ፣ ለአእምሮ ጭንቀት ይጋለጣሉ፣ ለስኳር ህመም፣ ለግፊት፣ ለነዚህ በሽታዎች የመጋለጥ እድላቸው በጣም በጣም ከፍተኛ ነው ማለት ነው። ስለዚህ ከዚህ አለፍ ሲል እኔ ስለ እንቅልፍ ምን እንደማስብ ታውቃላችሁ? አንዳንድ ጊዜ ከህይወት በኋላ ማለት የስ ከሞት በኋላ ህይወት አለ ይላሉ አይደል? አፍተር ላይፍ አለ ተብሎ ይታሰባልና ተኝቼ ስነቃ ምናልባት ይሄ ከሞት በኋላ ያለው ህይወት እውነት ይሆን እንዴ ብዬ አስባለሁ። ስለዚህ እንቅልፍ አፍተር ላይፍን ከሞት በኋላ ስላለ ህይወት እንድንለማመደው ወይም ደግሞ እንድናውቅ የተሰጠን ጸጋ ነው የሚመስለኝ። ስለዚህ ይህን እንቅልፍ የሚጻረሩ ማንኛውም አይነት ነገሮችን ማስወገድ ያስፈልጋል። በተለይ የሶሻል ሚዲያ የሰውን ይሄን ጤናማ የእንቅልፍ ሳይክል እየረበሸው ነው ያለ፣ እሱን ፋይት ማድረግ ያስፈልጋል ማለት ነው። በአራተኛ በቂ ውሃ መጠጣት። ስለዚህ ጠማችሁም አልጠማችሁም፣ ቆላ ላይ ኖራችሁ ደጋ ላይ ቁጭ ብላችሁ መዋላችሁ ስትባክኑ ዶንት ፎርጌት ቱ ቴክ አዱኬት አማውንት ኦፍ ዋተር ማለት ነው። በቂ የሆነ ውሃ መጠጣታችሁ እንዳትረሱ። ውሃ የማያስፈልገው የሰውነታችን ሲስተም የለም። ውሃ የማያስፈልገው ሕዋሳት የለም። ከእግር ጥፍር እስከ ራስ ፀጉር ውሃ ያስፈልገዋል። በተለይ የኩላሊታችን ጤንነት፣ የልብና የደም ስር ጤንነት፣ የአእምሮ ጤንነት፣ በአጠቃላይ የሕዋሳት ተግባርና ኃላፊነት ይሄ ቦዲ ፋንክሽን የሚባለው ራን የሚደረገው በውሃ ነው ማለት ነው። ስለዚህ ውሃ ላይፍ ነው፣ ምንም ጥርጥር የለው። ስለዚህ በቂ ውሃ ጠጡ። በቂ ውሃ ጠጡ ማለት ምን ማለት ነው? 35 ሚሊ ሊትር ፐር ኬጂ በቀን መጠጣት ይኖርባችኋል። ያ ማለት ኪሎአችሁ ሲባዛ በ35 ሚሊ ሊትር የምታገኙት በቀን ውስጥ መውሰድ ያለባችሁ የውሃ መጠን ነው ማለት ነው።
ወይም በጥቅል ደረጃ ይሄ እንግዲህ በኪሎ እያንዳንዱ ሰው ኢንዲቪጁዋላይዝድ የሆነ ፍላጎት ነው እየነገርኳቸው ያሉት። አጠቃላይ ግን ወንዶች እስከ 2.5 ሊትር ድረስ በቀን ልትጠጡ ይገባል። ሴቶች ደግሞ እስከ 2 ሊትር ድረስ በቀን ልትጠጡ ትችላላችሁ። ነገር ግን አትሌት ከሆናችሁ ሯጭ ከሆናችሁ ወይም ሞቃታማ ኢንቫይሮንመንት የምትኖሩ ከሆነ ግን እስከ 3.7 ሊትር መጠጣት ይኖርባችኋል ማለት ነው። ምክንያቱም ኢንሰንሲብል ወተር ሎስ አለ። በላብ የሚወጣው የውሃ መጠን እጅግ በጣም ከፍተኛ ስለሆነ ሙቀት ላይ የምትኖሩ ሰዎች በቂ ውሃ መጠጣታችሁን መርሳት የለባችሁም። አለበለዚያ ለተለያዩ በሽታዎች ትጋለጣላችሁ፣ የኩላሊት ጠጠርን ጨምሮ ማለት ነው። ነፍሰ ጡር ሴቶች የሆናችሁና አጥቢ የሆኑ ሴቶች መጠጣት ያለባቸው ከ2 ሊትር በላይ ነው ማለት ነው። እስከ 3.5 ሊትር ድረስ በቀን መጠጣት ይኖርባቸዋል፣ በተለይ አጥቢ እናቶች። ምክንያቱም ልጁ የሚጠባው ጡት እኮ ደምሽ ውስጥ ያለውን ፈሳሽ ነው። ስለዚህ አንቺ ፈሳሽ ካልተሞላ ልጁ እየጠባ በሄደ ቁጥር በሰውነት ውስጥ የሚኖረው የፈሳሽ መጠን ይቀንሳል። ያ ተከትሎ ልክ ያልሆኑ የጤና መቃወስ በራሳችሁ ላይ ይመጣል ማለት ነው። ስለዚህ በቂ ውሃ ጠጡ ማለት ነው። በአምስተኛ ደረጃ በቂ እና ሬጉላር የሆነ ፊዚካል ኤክሰርሳይዝ መስራት ይኖርባቸዋል። አሁን እንግዲህ ስልጣኔ ያመጣብን ቻለንጅ ይሄ ነው። ሰው ደክሞ የሚኖር አይደለም። የሚደክመው አእምሯችን ብቻ ነው። ሌላው የተቀረው አካላችን መስል የሚባለው ጡንቻ የጡንቻችን ኦልሞስት ሃይበርኔት አድርጎ ነው ያለው። ሊሚትድ የሆነ ፊዚካል አክቲቪቲ ነው ያለው። ይሄን ተከትሎ እንግዲህ ጮማ በሰውነታችን ውስጥ ይከማቻል። እሱን ተከትሎ የሚመጡ ትሪመንደስ ሲሆኑ ቅድም የተነጋገርናቸው ተላላፊ ያልሆኑ በሽታዎች አሉ። ስኳር፣ የደም ግፊት፣ የጮማ ክምችት፣ የኮሌስትሮል ከመጠን በላይ መጨመር፣ ስትሮክ፣ ካንሰር፣ እነዚህ የሚመጡት በቂ አካላዊ እንቅስቃሴ ባለማድረጋችን የተነሳ ነው። ይሄ ብቻ አይደለም። አካላዊ እንቅስቃሴ የሚያደርግ ሰው በጣም አእምሮው ንቁ ነው የሚሆነው፣ ደስተኛ ነው የሚሆነው። ለምን? የደስታ ሆርሞኖች ጫት የቃመ ሰውና ሲጋራ ያጨሰም ሊሆን ይችላል። እኩል ፊዚካል አክቲቪቲ የሚሰራ ሰው የደስታ ሆርሞኖች ኢንዶርፊን የሚባሉ ዶፓሚን የሚባሉ የደስታ ሆርሞኖች አሉ። እነዚህን አዲክቲቭ የሆኑ እጾች ሲጠቀሙ ሰክሬት የሚደረግ ኖርማሊ ፊዚካል ኤክሰርሳይዝ ስንሰራ እነዚህ የደስታ ሆርሞኖች ይመነጫሉ ማለት ነው። ስለዚህ ደስተኛ ህይወት ለመኖር ስፖርት መስራት ያስፈልጋል ማለት ነው። ሌላው ደግሞ እኔ እዚህ ጋር መናገር የምፈልገው የኔ ነፍስ የሚኖረው እዚህ አካል ውስጥ ነው አይደል? እዚህ አካል ውስጥ ነው ነፍስ የሚኖረው። ስለዚህ ነፍስ የሚኖርበትን አካል ለምንድን ነው የማልጠብቀው? ለምንድን ነው በጮማ አሸክት መከራውን እንዲያይ የምፈቅድለት? ስለዚህ ነፍሴ የምትኖርበት ቤተ መቅደሷ ነው የኔ ሰውነት። ስለዚህ ቤተ መቅደስን ደግሞ ማነጽ ያንተ ስራ ነው የሚሆነው ማለት ነው። ስለዚህ የተዛነፈ በጣም በተለይ ሴንትራል ኦበስቲ የሚባለው ቦርጭ ማለት ነው። የሴቶቹ ፐሪፌራል ኦበስቲ ነው የሚባለው፣ ዳሌ አካባቢ ታፋ ላይ የሚወጣው እሱ ብዙ ችግር የለውም። በጣም ዳንጀረስ የሆነው ሴንትራል ኦበሲቲ ነው፣ ሆድ ላይ የሚወጣው ውፍረት ነው ለብዙ በሽታዎች ተጋላጭ የሚያደርገው። በተለይ አሁን የወንድነት ምልክት እየሆነ መጣ። ኦልሞስት ቦርጭ ያላወጣን ወንድ አለማየት እስከሚቻል ድረስ ሴቶቹ እንዳውም እየቀጠኑ ወንዶቹ ነው እየወፈሩ ያሉት። ምክንያቱም ሴቷ በብዙ ጫና አለባት፣ የቤት ስራ አለባት፣ የቢሮ ስራ አለባት፣ ልጆች ማሳደግ አለ፣ ቤትን ቴክ ኬር ማድረግ አለ። ብዙ ትሪመንደስ ሲሆኑ አክቲቪቲዎች አሉ፣ ፊዚካል ኢንጌጅ ታደርጋለች ማለት። ወንዱ ግን ከቢሮ ወደ ቤቱ ነው። ስለዚህ ምንድነው የወንድ ልጅ ማህተም እስከሚመስል ድረስ ቦርጭ በጣም በወንዶች ላይ እየመጣ ነው ያለው። ስለዚህ ይህን መፋይት ማድረግ ያስፈልጋል ማለት ነው። በስድስተኛ አቮይድ ኤኒ ፎርም ኦፍ አዲክሽን ነው። ምንም አይነት ሱስ የበጎም ቢሆን ሱስን ማስወገድ ያስፈልጋል። ሁልጊዜ እኔ እላለሁ በሱስ ትርጓሜ ብዙ አይስማማ። ሱስ ማለት ነው ስትለው ሰዎች የተለያየ ዴፊኒሽን ይሰጣሉ። እኔ የተለያየ ዴፊኒሽን ይስጡ፣ ግን አንድ ሲንግል ሞስት ኢምፖርታንት ዴፊኒሽን አለኝ። ያ ምንድነው? ሱስ ማለት ሲኖር የሚያስደስት ሳይኖር የሚያስከፋ ማንኛውም ድርጊት ለኔ ሱስ ነው ብዬ ነው የምናገረው። አልኮል፣ ሲጋራ፣ ጫት፣ ቡና፣ እነዚህ የስኳር ሱስም አሁን እየመጣ ነው። ሱካርም
አሁን ሱስ እየሆነ መጥቷል። እነዚህን ሱሶች በጣም ማስወገድ ያስፈልጋል። በምድር ላይ አልኮል የምትጠጣበት፣ ሲጋራ የምታጨስበት፣ ጫት የምትቅምበት፣ ቡና የምትጠጣበት ምድራዊ ምክንያት የለህም። በምንም ሙግት ብታመጣ ልታሸንፈኝ አትችልም። እኔ ቡና አልጠጣም፣ ሲጋራ አላጨስም፣ ጫት አልቅምም፣ አልኮል አልጠጣም። ነገር ግን የተማርኩበት ዩኒቨርሲቲ ጫት መቃም ኖርማል የሆነበት፣ ቡና መጠጣት ኖርም የሆነበት፣ አልኮል መጠጣትም እንደዚህ የሆነበት ዩኒቨርሲቲ ነበር የተማርኩት። ጅማ ዩኒቨርሲቲ ሁላችሁም ታውቁ እና ብዙ ሰው ያውቃል። ጅማ የቡና ሀገር ነው። ቡና ሳልጠጣ ወጣሁኝ። ለምን ጠጣለሁ? ምን ምክንያት አለኝ? ለምን እንደምጠጣው? ንቁ ለመሆን እንዲህ በተፈጥሮ ንቁኝ የተፈጥሬ ለምንድን ነው ሌላ የሚያነቃኝ ነገር የምጠቀመው? ስለዚህ ይሄ መመጻደቅ አይደለም። በነገራችን ላይ ሞቲቬት ካረጋችሁ ብዬ ነው። ምክንያቱም አልኮል ሰውነታችን ሬጉሌት አያደርገውም። አልኮልን ሰውነታችን አያውቀውም። ምን ማለት ነው? ያ ማለት ውሃ ሰው ቢጠጣ በእኛ ሬጉሌሽን ውስጥ ነው ያለው። ውሃ ከመጠን በላይ ቢጠጣ እንዳይጠጣ የሚያደርግ የአእምሮ ክፍል አለ፣ ያን የሚቆጣጠር። አልኮል ጠጥቶ የረካ ሰው የለም። አልኮል ጠጥቶ የሰከረ ሰው ነው ያለው። ያ ማለት ውሃ ጠጥቶ የረካ ሰው አለ። ውሃ ጠጥተህ ትረካለህ። ውሃ ጠጥተህ አትሰክርም። አልኮል ስለሌለው አይደለም። ውሃ ያላሰከረ ውሃ ውስጥ አልኮል ስለሌለ አይደለም። ውሃ በእኛ ቁጥጥር ውስጥ ነው ያለው። አእምሯችን ያን ሬጉሌት የሚያደርግ ሜካኒዝም አለው። ምክንያቱም ውሃ የኛ ስሪት ስለሆነ። አያችሁ፣ አልኮል ግን ባዕድ ነገር ነው። ባዕድ ነገር ደግሞ ሬጉሌሽን የለውም። ሰውነታችን ባዕድ ነው፣ ሬጉሌት ሊያደርገው አይችልም። ይልቅስ ሬጉሌት የሚያደርገው የአእምሯችን ክፍል በማደንዘዝ ያሰክራል ማለት ነው። ስለዚህ አልኮል ጠጥቶ የረካ የለም፣ ሳቲስፋይድ የሆነ የለም፣ የሰከረ ሰው ነው ያለው። ስለዚህ ምንም ምክንያት የለም፣ ማቆም ነው የሚያስፈልገው። እንዳውም እኔ አልኮል ከተጣራው ከቢራው ያሁን የቢራ ከተጣራው ይልቅ አተላው ጠቃሚ ነው ብዬ ነው የማስበው። ቢያንስ አተላውን ከብቶች ይጠጣሉ። ደግሞ አተላ የጠጣች ከብት ወተት አላት፣ ወተት ታመርታለች። ያ ወተት ለልጆች ይሆናል፣ ልጆች ይመገቡታል፣ ህፃናቶች ያርኩበታል። ነገር ግን የተጣራ ቢራ የጠጣ አባት በአተላ ጠጥተው ደስተኛ ሆነው የተኙ ልጆች ሂዶ ይረብሻል። የሰከረ ሰው ሚስቱን ይረብሻል፣ እናቱን ይረብሻል፣ ሰፈር ይረብሻል። ስለዚህ ቢራ ከፈሳሽ ከተጣራው ይልቅ አተላው ጠቃሚ ነው ብዬ ነው የማስበው። በዛ ልክ ነው። ይሄን ያክል ነው የምጸየፈው። ማንም ምንም ቢለኝ ግድ አይሰጠኝም። አልኮልን እጸየፈዋለሁ፣ ምንም ጥቅም ስለሌለው ማለት ነው። ምንም ጥቅም በቃ ኢነርጂ ነው አይደለ? ሰው የሚያገኘው ኢነርጂ ነው ከአልኮል አይደል? ግን we do have alternative form of energy የምናገኝበት መንገድ አለ። ስለዚህ ጤናማ የሆኑ መንገዶች አምላክ የፈጠረንን ኢነርጂ የምናገኝባቸው መንገዶች ካሉ፣ ስለዚህ ለምንድን ነው እኔ አልኮል ላይ ኢነርጂ ለማግኘት ብዬ የምጠጣው? ስለዚህ ሰዎች አልኮል የሚጠጡት ኢነርጂ ሊያገኙ አይደለም። it is an addiction ሱስ ስለሆነባቸው ያን ሱስ ማስታገስ ስላለባቸው ነው ማለት ነው። በስምንተኛ ደረጃ ጨውን ሬስትሪክት ማድረግ ወይም ደግሞ አቮይድ ማድረግ ነው። ምንም ጥርጥር የለውም ጨው ውስጥ አዮዲን አለ። አዮዲን ደግሞ በጣም እጅግ ኤሴንሻል የሆነ ሚነራል ነው። በተለይ ታይሮይድ ፋንክሽን ታይሮይድ የሚባለውን ሆርሞን እንዲመነጭ በተለይ ታይሮይድ ሆርሞኖች የሚባለው እነሱ እንዲመነጩ በጣም ኢምፖርታንት ኤሌመንት ነው እሱ። ነገር ግን ከጨው ባሻገር አዮዲን የምናገኝባቸው ብዙ መንገዶች አሉ። ስለዚህ አዮዲን መቀነስ፣ ጨው ማለት ነው፣ ጨውን መቀነስ ያስፈልጋል። አለዚያ አቮይድ ማድረግ ነው። አቮይድ ብታደርጉ ግን የታይሮይድ እጥረት አያጋጥማችሁ። ጨው ምንም ነገር ለሰውነት አያስፈልግም ብለው ነው አሁን ጥናቶች እየደመደሙ ያሉት። ስለዚህ ምንድነው የጨው ጥቅሙ? ፓላቴቢሊቲ ነው አይደለ? የምንመገበው ምግብ እንዲጣፍጠን ነው። በቃ ሌላ ከዚህ ያለፈ ጥቅም የለው። ምክንያቱም አዮዲን የምናገኝበት ሌላ ብዙ መንገድ ስላለ።
ስለዚህ ጨው ምን አድርጉ? ሪስትሪክት አድርጉ። ብታበዙስ ለደም ግፊት ትጋለጣላችሁ፣ ለኩላሊት በሽታ ትጋለጣላችሁ፣ ለስትሮክ ትጋለጣላችሁ። በዘጠነኛ ደረጃ ጣፋጭ ነገሮችን አስወግዱ ነው። ይሄ በጣም የሚደንቅ ነው። ኖህ ሃረሪ የሚባል እስራኤላዊ የታሪክ ተመራማሪ ነውና በጣም የሚደንቅ መጽሐፎችን ይጽፋል። በጣም ድንቅ ሰው ነውና ሆሞዲዮስ የሚል መጽሐፍ አለው። እዛ ሆሞዲዮስ የሚለው መጽሐፍ ላይ ምን አገኘው መሰላችሁ? ዓለም ላይ የጥይት ባሩድ ከገደላቸው ይልቅ የስኳር ዱቄት የገደላቸው ሰዎች ይበልጣሉ። በጣም የሚደንቅ ነው። እኔ በዛ መንገድ አይቼው አላቅም። ማለቴ አስቡት። ያ ማለት ስታቲስቲካሊ እሱ ሲያጠና በስኳር ህመም የሚሞቱ ሰዎችና በጥይት የሞቱ ሰዎች ያ ማለት ኢንክሉዲንግ ፈርስት ወርልድ ዋር፣ ሰከንድ ወርልድ ዋር፣ የመጀመሪያው ዓለም ጦርነት፣ ሁለተኛው ዓለም ጦርነት፣ ከዛ አልፎ በቀዝቃዛ ጦርነት፣ በየትኛውም ጊዜ ጦርነት ይሁን በምድር ላይ በነበሩ ጦርነቶች ከሞቱት ጥይት ከገደላቸው ሰዎች ይልቅ ይህ ጣፋጭ በየቀኑ የምንወስደው ስዊት ፓውደር የገደላቸው ሰዎች ይበልጣሉ ይላል። አብሶሉትሊ አሜዚንግ ሂዝ ራይት። ሳይንስ ደግሞ ይሄን 100% ይደግፋል። ስለዚህ ጣፋጭ ነገሮችን ፕሮሰስድ የሆኑ የታሸጉ መጠጦችን አቮይድ ማድረግ ያስፈልጋል። ጣፋጭ ነገር ይሄን ያክል አስቸጋሪ የሆኑ ለምንድን ነው የሚለውን እኔን ማየት ፈልጋለሁ። ለምን መሰላችሁ? እያንዳንዳችን ምግብ ብንበላ መጥገባችን ማንም ይነግረን? ማንም ይነግረን? ንገሩኝ እስኪ። እያንዳንዳችሁ ምሳችሁን እራታችሁን ስትበሉ መጥገባችሁ ማንም ይነግራችሁ? አያችሁ አይደል? መጥገብን ሬጉሌት የሚያደርግ ሲስተም አለን። በቃ አምላካችን ጥሩ አምላክ ስለሆነ ስንጠግም ስንራብም እንድናውቅ አድርጎ ነው የፈጠረን። ስለዚህ የምናውቅባቸው መንገዶች 3 ናቸው። የመጀመሪያው በምንመገብበት ጊዜ ምግብ ሆድ ላይ በሚጠራቀምበት ጊዜ መካኒካል ኢፌክት አለው። ይወጠራል፣ ሆድ ይሞላል፣ ይወጠራል። በሚወጠርበት ጊዜ ስትሬች ሪሴፕተሮች አሉ። የሆዳችን መለጠጥ የሚረዱ ነርቮች አሉ። እነዛ ነርቮች ለአእምሮ መልእክት ይልካሉ። ሆድ እየተለጠጠ ነው፣ ስለዚህ ይሄ ሰውዬ የሚበላው ምግብ ቀንስልኝ ብሎ መልእክት ወደ አእምሮ ይልካሉ። ስለዚህ አእምሯችን ውስጥ የረሃብ የሚቆጣጠር የአእምሮ ክፍል አለ፣ መጥገብን የሚቆጣጠር የአእምሮ ክፍል አለ። ስለዚህ ይሄ ሳታይት ሴንተር ማንን ለጊዜው ይቆልፋል ወይም ደግሞ ኢንቪት ያደርጋል? የረሃብ ሴንተርን፣ ሃንገር ሴንተርን ኢንቪት ያደርጋል። ስለዚህ ለመብላት ብትፈልጉ መብላት አትችሉም። ምክንያቱም እንድትበሉ የሚያደርጋችሁ የአእምሮ ክፍል ስራውን አቁሟልና። አንድ መካኒካል ኢፌክት። ሁለተኛው በሰውነታችን ውስጥ ምግብ በምንበላበት ጊዜ ያው እንሽርሽሪት ይካሄዳል። እንሽርሽሪት ተደርጎ ደም ውስጥ የሚገኘው የስኳር መጠን፣ የግልኮስ መጠን፣ የፕሮቲን የአሚኖ አሲድ መጠን እና የፋቲ አሲድ መጠን ከፍተኛ በሆነ ቁጥር አእምሮ ተጨማሪ ምግብ እንዳንበላ ያደርገናል። ሌላ ሆርሞኖች አሉ። ብዙ በምንመገብበት ጊዜ በጥጋብ ጊዜ የሚለቀቁ ሆርሞኖች አሉ። እነዚህ ሆርሞኖችም ወደ አእምሮ ሄደው የረሃብ እንድንበላ የሚያደርገን የአእምሮ ክፍል እንዳይሰራ ያደርጋሉ ማለት ነው። ስለዚህ ጣፋጭ ነገሮች ላይ በምንመገብበት ጊዜ ምንድነው ችግሩ? አንድ ጎተራ የሚያክል ቸኮሌት ብትበሉ ሆዳችሁ ስትሬች አያደርግም። ሆዳችሁ ስትሬች ካላደረገ ደግሞ አሰር ያላቸው ምግቦች፣ ይሄ ፋይበር ያላቸው ምግቦች፣ መጠናቸው ትልልቅ ያልሆኑ ምግቦች እስካልተመገባችሁ ድረስ እነዚህ በጣም ሃይሊ ፕሮሰስድ የሆኑ ፋይበር የሌላቸው ጣፋጭ ቸኮሌቶች ሆድ ላይ ይጠራቀሙና የሆድን መለጠጥ አያመጡ። ሆድ ካልተለጠጠ ደግሞ መጥገባችሁን መረዳት አትችሉ። ለዛ ነው ሰው ብዙ ቸኮሌት ይበላል። ነገር ግን አእምሯቸው ብዙ መብላታችሁን አይረዳም። እናንተ ግን እየበላችሁ ነው። ከዛ ባሻገር ደግሞ ቸኮሌት በጣም ጣፋጭ ነው፣ ከፍተኛ ኢነርጂ ነው ያለው። ሳጣቁት ብዙ ቸኮሌት ትበሉና ለሰውነታችሁ ከሚያስፈልገው የስኳር መጠን ወይም ደግሞ የኃይል መጠን በላይ ይሆንና ወደ
ጮማ ተቀይሮ ይቀመጣል ማለት ነው። ምንም እንኳ ቸኮሌት የሚበሉ ሰዎች ቶሎ ግልምት ቢልም ተመልሶ ደግሞ ያምራቸዋል። ስለዚህ በቀን ውስጥ ብዙ ቸኮሌት የሚበሉ ሰዎች ወፍራም ናቸው። ወፍራም የሆኑበት ምክንያት እንዲበለው የሚያደርጋቸው የአእምሮ ክፍል በሳታይቲ ሴንተር ኢንሂቢት ስለማይደረግ ኮንቲኒየስሊ ይበላሉ ማለት ነው። መጥገባቸውን አያውቁትም። ከነሱ ቁጥጥር ውጭ ነው። ይበላሉ። በቃ ባገኙት አጋጣሚ ከረሜላውን፣ ቸኮሌቱን ይበላሉ። ስለዚህ ጣፋጭ ነገሮችን ማስወገድ ያስፈልጋቸዋል። ስለዚህ ጣፋጭ ነገር ማለት በረጅም ጊዜ የሚገል መርዝ መውሰድ ማለት ነው። በቃ ዛትሴት። ስለዚህ ሲግኒፊካንትሊ ስኳርን መቀነስ በጣም አስፈላጊ ነው ማለት ነው። ሌላው 9ኛው ፕሮፐር ኒውትሪሽን ነው። የተመጣጠነ ምግብ መመገብ ነው። አያችሁ አሁን እየጠቀለልኩ ነው። የተመጣጠነ ምግብ ማለት ካርቦሃይድሬት ያለው፣ ፕሮቲን ያለው፣ ሊፒድ ያለው፣ ቫይታሚን ኤንድ ሚኒራል ያለው ማለት ነው። አሁን የመጣ ፋሽን አለ። ካርቦሃይድሬት ሙሉ በሙሉ አያስፈልግም፣ ፕሮቲን ብቻ ነው የሚያስፈልግ የሚል በጣም ዘመቻ የሚመስል አካሄዳለ። ኖ ካርቦሃይድሬት ኢሴንሻል ለሰውነት ያስፈልጋል። ምክንያቱም አእምሯችን እና የተቀሩ አንዳንድ የሰውነታችን ሴሎች ፕራይመሪ ኢነርጂ ሶርሳቸው ካርቦሃይድሬት ነው። ስለዚህ ካርቦሃይድሬትን ውሰዱ፣ ግን መሆን አለበት በቀን ውስጥ ከሚያስፈልገው በላይ አትውሰዱ። ስለዚህ ካርቦሃይድሬት ትንሽ፣ ፕሮቲን ትንሽ፣ ሊፒድ ትንሽ፣ ቫይታሚን ኤንድ ሚኒራልስ ፍሩት ኤንድ ቬጂቴብል ግን ብዙ ውሰዱ ነው። ይሄን ማድረግ ያስፈልጋል። በመጨረሻ ኢሞሽናል አታችመንት ነው። ኢሞሽናል አታችመንት ማለት ከሰዎች ጋር ያለን ግንኙነት እጅግ በጣም ጤናማ መሆን አለበት፣ ጤናሞች እንድንሆን። ያ ማለት ሰዎች ከቤተሰባቸው ጋር፣ ከአካባቢያቸው ጋር በጣም ጤናማ የሆነ ስነ ልቦናዊ ቁርኝት ያስፈልጋል፣ አታችመንት ያስፈልጋቸዋል ጤነኛ ለመሆን። ያ ማለት ቤተሰቡ ጋር መልካም ግንኙነት የሌለው ሰው ጤናማ አይደለም። ለምን? ወደ ስትረስ ይሄዳል። ስትረስ ደግሞ የሚያመጣውን ኮርቲሶል የሚባል ሆርሞን ይጨምራል ብያቸዋለሁ። ስለዚህ ባል ከሚስቱ ጋር፣ ከልጆቹ ጋር፣ ከአካባቢ ማህበረሰቡ ጋር፣ ከሚሰራው ሰዎች ጋር በጣም መልካምና ጤናማ የሆነ ግንኙነት ሊኖረው ይገባል ማለት ነው። ስለዚህ ያን ማድረግ መቻል አለባቸው። ስለዚህ እነዚህን 10 ሄልዝ ኮማንድመንት ነው የምላቸው እኔ 10 ኮማንድስ ሄልዝ ኮማንድመንት ናቸው። ቃል እነዚህ ትእዛዛት ናቸው ሁላችን መተግበር ያለብን። ከዚህ በላይ ሌሎችም ሊኖሩ ይችላሉ፣ ግን ካለ ጊዜ አንጻር እነዚህን 10 የጤና ትእዛዞች ብንተገብር እጅግ በጣም አትራፊ የምንሆነው። ያላችሁን ሀሳብና አስተያየት ኮሜንት ሴክሽን ላይ